እንደገና ደግሞ ቄንጥ እናወጣለን እያሉ እናሰምራለን እያሉ ብዙ ብልሽት አለ። እዛ ቢሆን ግን እዚህ ደግሞ ሁሉ ነገር የተሟላበት ገንዘቡ በቂ ደሞዝ ያለው ደግሞ ተኝቶ አድሮ ሲፈልገው ተነስቶ ወደ 8 ሰዓት 9 ሰዓት በዛ የሚሰራበት ቦታ አለ። እነሱ ሲቀር ብቻ ዜሮ ማቅረብ ነው እንጂ እንተሰራ የቀረ ሳይባል ቀረ ባል ነገር የላቸው። አንዳንድ ቦታ ላይ ያሉትም የተማሩም አይደሉም። ዝም ብለው ስልጣኖች ይዘው የተቀመጡ ናቸው። ምን ሲባል አይባል ሴት ዛሬም እንደተለመደው ታላቅ ሊቅ ይዘንላችሁ ቀርበናል። የዛሬው እንግዳችን የቤተ ማርያም አቋቋም መምህር ተጠያቂ የሆኑ ታላቅ ሊቅ ናቸው። ከ10 ዓመት በላይ ጉባኤ በመዘርጋት ብዙ ሊቃውንትን ለቤተክርስቲያናችን ያስተማሩ አባት ናቸው። በአሁኑ ሰዓት በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የተክሌ አቋቋም መምህር ሆነው የሚያገለግሉት ከመልአከ ሰላም በዕፀ ስዩም ጋር ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ካህነ ጥዑመ ልሳን ያሬድ ካህነ ጥዑመ ልሳን። እሺ እንታ ጥሪያችን አክብረው ስለመጡ ከልብ እናመሰግናለን። ስለጋበዛችሁን ጥሪ ስላደረጋችሁልኝ አመሰግናለሁ። እሺ እንታ ቀጥታ ወደ ጥያቄው ሄደና እስቲ ከወላጅ አባቶት እንጀምርና እናት አባቶት እነማን ናቸው? አባቴ ስዩም በዛብህ ይባላል። እናቴ ደግሞ ብርቄ ወልዴ ትባላለች። የአባቴ ሀገሩ ምስራቅ ጎጃም አርጡለ ማርያም ነው። እናቴ ደግሞ እዚሁ ወሎ። የተወለድኩት ናዝሬት። ከተወለድኩ በኋላ ወደ 6 ዓመት ሲሆነኝ ቀድሞ የወለዱት ልጅ ሲሞትባቸው እንደዛ ይሆናል በማለት መፍራት መልሰው ወደ ወሎ። እናቴ ሀገር እንዳልኳችሁ ወሎ ነበርና እዛ እናቷ ጋር አንጥታ ሰጥታኝ ሄደች። ወደ ጅማ ነበር የምትኖረው። ያው ስሟን ነው እንጂ አላቃትም፣ እንኳንም አላውቅም ልጅ ስለነበርኩ። እዛ ወደ 25 ዓመት ምናምን ሲሆን ነው በዛ ዘመን ውስጥ ነው የተገናኘነው። ከዛ በፊት ግን አላውቃትም። እስቲ ስለ እህት ወንድሞችዎትም ያጫውቱን። እህት ወንድሞቼ የአባቴ ልጆች አሉ ብቻቸው፣ የእናቴም አሉ። ወደ ቤተ ክህነቱ የገቡት እርሶ ብቻ ነዎት? እኔ ብቻ ነኝ። እንዴት ወደ አብነት ትምህርት ቤት ሊገቡ ቻሉ? ያው ወደዚህ ወደ ወሎ ስለተመለስኩኝ ከዛ አደርኩኝ። ካደኩ በኋላ ቀጥታ ወደ ዘመናዊ ትምህርት ቤት ነው የገባሁት እና ወደዚህም ይህንም ትምህርት የመማሩ ብቻ መንፈሳዊ ቅናት በውስጤ አለ። ልጅ ሆኜ ያቺ የገጠር ቤተክርስቲያኗ ክብረ በዓል ሲሆን እንሄዳለን። ከዛ ከኢርሻ መጥተው ሊቃውንቱ ሲያስረግጡ ሲያሸበሽቡ በጣም መንፈሳዊ ቅናቱ ነበረብኝ። ለመማር እንግዲህ እንትን ፍላጎቱ እንኳን በጊዜው አልነበረኝም፣ ግን በጣም ነው ደስ የሚለኝ ያስቀናኝ። በጣም ነበር መቀናውና ያው እንግዲህ የልቦናዬን ተመልክቶ እግዚአብሔር እኔ ሳላስበው ሰዎችን አስመስሎ በሰዎች ላይ አድሮ ወደዚህ ወደ ትምህርት ቤት እንገባ ሆኛለሁ እንጂ እኔ ሀሳብ እዛው መቀጠል ነበር። መጀመሪያ አስኮላውን እስከ ምን ያህል ነበር የተማሩት? ዘመናዊ ትምህርቱን እስከ 6 ተማርኩኝ። ያው ውድድር አለ አይደል? ውጤት ሌሎች ጓደኞች ሲበልጡ ለምን ብዬ ተናድጄ የተውኩት። ለምን እበለጣለሁ ብለው ነው ወይም አድርገውብኛል በሚል እዛ ቅሬታ ወደዚህ ትምህርት ቤት ገባሁኝ። ወደ አብነት ትምህርት ቤት? ወደ አብነት ትምህርት ቤት። የት ነው ለመጀመሪያ ጊዜ የገቡት? የገባሁት ሊዳ ኪዳነ ምሕረት የምትባል በዚህ በኢልሻማ አጠገብ ከዚያ ነው የገባሁት። የገጠር ቤተክርስቲያን ነች። ለተሰንበት እንደዚህ ነው እንጂ ብዙ ጉባኤ ያለበት አይደለም። ግን ሰውየው መርጌታው እነዚህ ልጆች ዳዊት ያስደግማሉ፣ የቅዳሴውን ቃል ትምህርቱን ምናምን ያስተምራሉ። እንደውም ይገርማቸዋል፣ ሴትዮዋም ነበር የሚያስተምሩት። ባለቤታቸው ማን ይባላሉ? መምህሩ ስማቸው? መርጌታ ዘውዴ ይባላል። ወደ ትምህርት ቤት ወደ ዘመናዊ ትምህርት ቤት እየሄድኩ ልጆች መጡ እና መጥተው ወደ አብነት ትምህርት ቤት እንሄድ አሉ። እንዴት አድርጌ አሁን ትምህርት ቤት እየሄድኩኝ እንዴት ሊሄድ እችላለሁ? እንደገና ደግሞ አላሰብኩበትም። ቤተሰብም ይቆጣኛል አይሆንም ስላቸው አይሆንም አሉ። አሁን እኔ ምክንያት ፈጠርኩኝ። ወደዚህ ሳይሆን እዚህ ሳይሆን የምንሄደው አሁን አልኳቸው ቤተክርስቲያን ሳይሆን ሌላ ወረን ተክለ ሃይማኖት ይባላል።
እዛ ነው የምንሄደው እንጂ እዚህ ካልሆነ እኔ ለምክንያት ነው እንጂ ለመሄድ ፍላጎት የለኝም፣ አላማም የለኝም። ተነስቻለሁ መንገድ ላይ እኮ ነው። ከዛ በቃ እንሂድ አሉ እዛ እነሱ። እዛ ላይ ደግሞ ምን ልበል ምክንያት አጣሁኝ። በቃ እንግዲህ ማይሆን ከሆነ አልኩና እሺ እንሂድ እናንተ አላችሁት ጋር አልኩኝ። እዛ ሄድን። ሰውየው በጣም ትንሽ ይቆጣሉ ሲያስተምሩም ሲነግሩ ካልተቀበላቸው በጣም ይቆጡት እና በጣም ተፈሪ ናቸው። እዛ ሄድን። በግድ እየፈራን ገባን ግቢ ውስጥ። በቃ ይሄን ታደርጋላችሁ አሉ፣ ደሞዜን ትከፍላላችሁ አሉ። ተነጋገን ተስማማን። ደብተሩን የእናቴ ያውቋቸው ሴት ነበሩ፣ እሳቸው ጋር ኑሬ ነው የሄድኩት። እዛ ውዬ ሄድኩኝ። ያው ስመለስ እዛ ውዬ እንደመጣሁ ነው እንጂ አይታወቅም። እዛው ዘመናዊ ትምህርት ቤት ውዬ እንደመጣሁ ቤተሰብ የሚያውቀው ዘመናዊ እየተማረ እስከ 8 ቀን ድረስ አይታወቅም። በኋላ መቼ መሰማት አይቀርም ተሰማ። አኮረፉኝ እናቴ። እኔም ወደ ኋላ መመለስ አልቻልኩም። በዛው ቀጠልኩ። ያው እንግዲህ እሳቸውም እየተውት ሄዱ። ዳዊት ደገምኩኝ፣ ውዳሴ ማርያም፣ ስጋውን አርባዕት አርያም ተማርኩ። ግን እዛ ስማር ዜማው የድሮ ነውና እጄ በጣም ጠነከረብኝ። ግድ እዚህ ደረስኩኝ። በኋላ ያው እየከፈልን ስለሆነ የምንማረው መክፈሉን ሲያቅተን ተነስተን አንድ ጓደኛዬ ጋር ኤልሻ መድኃኔዓለም ሄድን። እዛ ስንሄድ ደግሞ ደሞዜን ቀምተው ይመተዋልና እንዳታስተምሩ የሚል መልእክት ልከው ነበረ። ከዚያም አልሰሟቸውም። እዛ እንግዲህ የገባሁበት ትምህርት ቤት ድጓ ቤት ነው፣ ዜማ ቤት ነው ቀጥታ የገባው። እዛ ስገባ እንደውም ዜማው ቀላል ነው። አሁን የቅርብ ጊዜ ስለሆነ ያ የድሮ ስለሆነ በጣም ያስቸግር ነበር ዜማው። ትምህርቱ እየቀለለ ሄደ። ይንታ አሰፋ መርጌታ አሰፋ ይባላሉ። ሊቀ ማእምራን አሰፋ አካል ነው የሚባሉት። እሳቸው ጋር ነው የገባሁት። ከእሳቸው እስቲ ምን ተማሩ? ከእሳቸው ደግሞ ያው ጾም ምዕራፍ በሙሉ ጾመ ድጓ ተማርኩኝ። በኋላ መጨረሻ ላይ 2 ጊዜ ዘድቀን ጾመ ድጓውን አንቀጸ ሀዴታ ንገሩን ስንላቸው አንነግርም አሉ። ለምንድን ነው አንነግርም ያሉት? እንትን ይሄዳሉ ብለውና አቋቋሚት ይሄዳሉ። ድጓ እንድንማር ስለፈለጉ ነው። ሰውየው በጣም መምህሩ ግርማቸው በጣም ጥሩ፣ ለሰው እንዲያድግላቸው በደንብ እንዲያውቅላቸው፣ ተማሪውን እንዲወዝንም አይፈልጉም። እንደዚህ ደግሞ ግልጽ ነው የሚናገሩት። የመጣበትን ዓላማ አሳክቶ እንዲሄድ ተማሪው ምንም ጉድለት እንዳይኖርበት እንዲያውቅላቸው ነው። የለም እኛ አንቀጸ ሀዴታ ካልተማርናን እሳቸውም አንነግርም አሉ። እኛ በኋላ ጥለነው ሄድን። ወደ አቋቋም ቤት ገባሁ። ከዛ በኋላ ወደ አቋቋም ቤት ከመሄዳችን በፊት ግን እስቲ የእንታ አሰፋን በደንብ እናንሳቸውና ኤልሻማ ሲነሳ ሰፊ የዜማ ቤት የነበራቸው ብዙ ሊቃውንትን ያፈሩ አባት ናቸውና እስቲ ጉባኤ ቤታቸው ምን ይመስል ነበር? ከተማሪ ጋር ያላቸው ቅርበት ምን ይመስላል? መንፈሳዊ ሕይወታቸውስ ምን ይመስል ነበር የሚለውን እናንሳ። እንግዲህ ያው መንፈሳዊ ሕይወታቸው ቅድም እንዳልኳቸው ጥሩ ሰው ናቸው፣ መልካም ሰው ናቸው። ተማሪ እንዲያውቅላቸው ነው የሚፈልጉት። በዚያን ጊዜ የነበረው ግን ጉባኤው በጣም ሰፊ ወደ 90 ተማሪ በላይ ነበረ። እንትኑ ጎጆ የተማሪው ጎጆ እንደ ጠርጠር ይወለወል ማለፊያ የለው። በጣም ብዛቱ ድጓው በጣም በብዛት ነበር። ብዙ ሰው ልጆች ያወጡ ሰው ናቸው። ስለ መንፈሳዊ ሕይወታቸው እንዳልኳት ደግ ሰው ናቸው፣ መልካም ሰው ናቸው። ምቀኝነት የለባቸውም። ከተናገሩ ፊት ለፊት ነው የሚናገሩት። ሌላ ነገር የተለየ ነገር እዚህ ጎድቼው እዚህ ተጠቅሜ የሚሉት ነገር የለም። ለሁሉም አንድ አይነት አስተሳሰብ ነው ያላቸው። ተማሪ አያያዛቸው ምን ይመስል ነበር? አያያዛቸው እሳቸው እንትናቸው የታወቀ ነው። እንግዲህ ሰውን ሲያጠፋም ካዩ አንተ ልክስክስ ምናምን ይላሉ። 3 ጊዜ ነው የሚሉት። 3 ጊዜ ድረስ ይቺው ነች፣ ሌላ ቃል አይናገሩም። ከዛ በኋላ ግን ያው ከባድ ነው። እንደዚህ ያለ ጸባይ ነበራቸውና ተማሪ የሚፈራቸው ነበረ። እሺ ከእሳቸው ከተማሩ በኋላ ወደ የንታ ወዴት ሄዱ? ወደ አቋቋም ቤት ወዴት ሄድክ? ወደ የንታ ቤተ ማርያም። እዛ ሄጄ ገባሁኝ። እዛ ስጀምር ደግሞ በጣም አሁን እንደዚህ ወደ ቃል ነው እንዴት ነው የሚያልቀው ብዬ በጣም ደግሞ በጣም አሳሰበኝ፣ ከበደኝ። ስንጀምረው ትምህርቱን ወደዋለሁ፣ ግን
ስንማር በጣም እዚሁ መቅረቴ ነው በቃ ብዬ ተስፋ የመቁረጥ አላደን። እዛ ስል ግን ያው የማይለመድ ነገር የለም። እየተለመደ ስሄድ እሳቸው ጋር ብማር አልወድም። ከጀማሪ ነው የምማረው ነበር። የእሳቸው ድምፃቸው ባህር ስለሆነ ለጀማሪ ብዙ አይታወቅም እና ጀማሪ ጋር እየተማርኩ ወዙን ለመድኩ። ስለምንደው አሁን እሳቸው ጋር ጀማሪ ጋር ከታች ተመርጄ እሳቸው ጋር ስመጣ ሲቀይርብኝ በኋላ አልማርም አልኩኝ። ከእሳቸውም ጋር ትንሽ በዚህ ምክንያት ተጋጭቼ ነበር። ምን ሆነ ነው ምናምን ሲሉኝ ስለቀየረብኝ አልማርም አልኩኝ። ከዛ በኋላም ቢያልኩኝ እዛ ጀምሬ እሳቸው ጋር ጸባውንም እየለመድኩት ሄድኩኝ። የመያዙ አቅም በጣም እንትን አለ። የመያዝ ገና በድምጫ ሁላ ቀለሙን አይደለም ድምፁን አስመስል የመጮህ ሁላ ችሎታ ነበር። 6 ነው 7 ዓመት ወሰደብኝ ከእንታ እንደዛ ስለሆነ ያው ሳንሰለች ሁሉ ነገር ተቋቁሜ እዛው ጨርሼ ወጣሁ። ሌላ ጋር አልሄድኩም። የማሙ ኤልሻማ ነው እንደ የድጓ ኤልሻማ አቋቋሙ። እዚህ ተክሌ አቋቋም ከሌላው ልዩ የሚያደርገው አንደኛ ላዩ ያምራል፣ እጀ ስራ አለው። ጉሮሮም ከሌሎቹ የአቋቋም ቤቶች ለየት ያለ ነው። በተለየ ኤልሻማው ከማንም ጋር አይመሳሰልም። በጣም ያምራል። እጀ ስራው ራሱ የራሱ ሙያ አለው። ከጉሮሮ በስተጀርባ ተክሌ አቋቋም ያው እንግዲህ ጎንደር አለ። አሁን እሱ አጠር ያለ ነው። ይሄኛው ግን ያው ለዘግ ያለ ነው። ራሱ ሙያ የሚጠይቅ ተክሌ አቋቋም የሚለየው በእጀ ስራው ነው። የእንታ ቤተ ማርያም እንጂ አሁን ደብረ ታቦር ነው የተማሩት። መጀመሪያ እኮ የጀመሩት እኮ ኤልሻማ መድኃኔዓለም ነው። እሳቸው አለቃ ኃይለማርያም የሚባሉ ነበሩ። ከዛ እየተማሩ እያሉ ወደ ደብረ ታቦር ሄዱ። ከዛ የደብረ ታቦር አቋቋም ከጨረሱ በኋላ ወንበር ዘርግተው ሲያስተምሩ ከዋዜማ እስከ ሰላሙ ያለው ዘንግ አለው በደብረ ታቦር ባህል። አሁን ሰላሙ ላይ ሲደረስ ተማሪው እና ቀለሙ እንግዳ ሆነባቸው። ተማሪው ያንን መያዝ ሲያቅተው እንደገና የደብረ ታቦርን ባህል ወደ ጎንደር ሄደው እንደውም የጎንደሩን ማቋቋም እየተማሩ ተክሊያቸውን ለብቻቸው እየቀጸሉ እንዳይጠፋ እዛ አብረው እየተማሩ ባህሉን በጎንደር ቀይረው አሁን ሰላሙ ዘንግ የለውም። አሁኑ በነበረው ባህል ጽፋት ነው እና እንደዛ አድርገው ነው እንትን ያሉት እና ደብረ ታቦርና አሁን ተክሌ ደብረ ታቦር ነው ስንል እኔ እንጃ አያስደፍርም። ምክንያቱም በጣም ሰማይና መሬት ነው የተራረቀ። ወዙም ጉሮሮም ራሱ በጣም የተራረቀ። እንዴት ሆኖ እንደተቀየረ ከመቼ ጀምሮ እንደተቀየረ አይታወቅም። እሳቸው ግን እንደው በራሴ የምለው የራሳቸው እንደው እሳቸው የመንፈስ ቅዱስ ስጦታ ነው። የተማሩትን ወንበር አይደለም አዲሱን ፈጠራውን ሲያመጡላቸው በቃ ልዩ አድርገው ነው የሚፈጥሩት። እኔ እንጃ እሳቸውን ወደፊትም ወደኋላ ማግኘት አይቻልም። እንደዚህ ቁጭ ነው በቃ አንቀጹ ቢመጣ እንደዚህ በዛው አስመስለው ነው የሚያስቀምጡት እና ምናልባት የራሳቸው አሻሽለውት ከሆነ ወይም የራሳቸው ያደረጉት ከሆነ ብሎ እንድንል ያስገድደናል እንጂ አሁን ደብረ ታቦር በስመ ደብረ ታቦር በስመ ተክሌ ከእሳቸው ጋር ይመሳሰል። እሺ ከኤልሻማ ከወጡ በኋላ ቀኔ ዳማሩ ወዴት ሄዱ? እዚሁ ነው የቅርብ ነኝ። እንደው ከሀገር ውስጥ አልወጣሁም። ነገራችን እዚህ ወደ ደሴ ነበርኩ። እዛ ተማርኩ። ቅኔውን ከሞላ በኋላ እዛውን ተቀጥሬ ነበረ ደሴ አርቆሪዎስ ቤተክርስቲያን ተቀጥሬ ነበር። ከዛ እየሰራሁ እያለሁ አቡነ አትናቴዎስ ደሴ የወሎ ጳጳስ ደሴ እንትን ጌታ እንደዛ ቤተክርስቲያን ተዘግቶ ከዚህ አንተም ትሰራለህ እንደ ሀገር ቤተክርስቲያን ሀገር ታገለግል አይሻልም ወይ ብለው በጣም ጫና አደረጉብኝ። በመንገድ መሄድ አልቻልኩም። ተነስቼ ወደ ወራይሉ ሄድኩት ግን በመምህርነት ነው። ቅኔ የተማሩት ከማን ነው? የእንታ ገብረ ጻድቅ ይባላሉ። እዚህ ወደ ተንታ ነበሩ። አሁን ደሴ መጥተዋል አሉ። ስንት ዓመት ነው የተማሩ ቅኔ? ያው እንደው ዝም ብዬ ሞልቼ ነው የወጣሁት። 5 ዓመት ነው። ቅኔውስ እንዴት ነው? አልከበዱትም ነበር? ቅኔውም ይከብዳል ትንሽ። ቅኔው እየተለመደ
ጉባኤ ቀን መቁጠር ከባድ ነው። ብዙ እንትን ስላለ ብዙ በውስጡ ብዙ ችግር ስላለ ትንሽ ክሱን ከብዶ የነበረ ያው እንግዲህ በትዕግስት። እሺ ወደ ወራይሉ ከሄዱ በኋላ የነበሩት አገልግሎት ምንድን ነበር? ወራይሉ ስሄድኩ እንደደረስኩኝ ማስተማር ነው። ተማሪው ወዲያው ተሰበሰበ። ወደ 40 ተማሪ ነበረ። ያው 4 ወንበር ነበር የማስተምረው። ይህን ዘመናዊ የተውኩትን ዘመናዊ ትምህርት ቤት ትምህርት እንደገና ወደዛ ገባሁኝ። ሳስተምር አድሬ አዳሪ ሳስተምር አድሬ ጠዋት ወደ ዘመናዊ እሄዳለሁ። ዩኒፎርም አልለብስም። ሲሰለፉም አልሰለፍም። ዝም ብዬ እቆማለሁ ከመምህራኖቹ ጋር። ያው ግን ያን ሁላ ተቋቁሜ 10ኛ ክፍል ደረስኩ። እዛ ስመጣ ደግሞ አንዳንድ ጊዜ ደግሞ የደብረ አስተዳዳሪ ስለሆንኩ ቅዳሴ ሲታጎል ቅዳሴ አሟላለሁ። ከዛ መጥቼ ፍታት ሲሆን ፍታት እፈታለሁ። ደግሞ የቦታው አገልግሎት ደግሞ በጣም ረጅም የሆነ 9 መላይ የሚቆምበት በ150 ጋሻ መሬት የተለመደ አገልግሎት አለውና ያ እንዳይቀር በከዲ ጊዜ ቀረ እንዳይሉኝ ብዬ ያንንም ሳላጓደል ያው የስራው ጫና ሲበዛ ጤናውም እየተጓደለ ሲመጣ ነው እንግዲህ ወደዚህ የመጣሁት። ከእርሱ የተማሪ ያስመሰከራል? ምን ያህል ተማሪ ያስተምሯል? እስቲ ወደ 10 የሚሆኑ የታወቁ አንዱ አሁን ደብረ ብርሃን ነው። ልሳን ወርቅ ይባላል። መላኩ ይባላል። ጓጽፋ ይባላል። መስፍን ይባላል። እዛው አለ። ወደ መንዝም አሉ። እዚህ ደግሞ አዲስ አበባ ዳዊት ይባላል። በአስተዳዳሪነት እንዳገለግሉ ነግረውናልና እስቲ ክህነት ከማን አመጡ? የትዳር ሕይወትስ ምን ይመስል ነበር? የትዳር ሕይወትም እዚያው ነው። እዚያው እያስተማርኩ እያለሁ ወደ አስተዳዳሪ ስሆን ያው ግዴታ ሕግ ውስጥ መግባት ስላለብኝ ያው ከሀገሩ ላይ ባንክ ሰራተኛ ነበረች። አሁን ዛሬም ነች። ሰርጉም እዛው ተደገሰ እዚያው። ክህነት እስከማን ተቀበሉ? ክህነት ከአቡነ አትናቴዎስ እዛው የወሎ ጳጳስ ነበር። ከዛስ እንዴት ወደ አዲስ አበባ ሊመጡ ቻሉ? ያው ቤተክርስቲያን ሜዳ ላይ ጥሎ መሄድ ስለከበደኝ ነው እንጂ በጣም ከባድ ነው ኑሮ። ስቃይ መከራ ነው። ስራው በዛ ላይ የስራው ጫና ብዙ ነው። ችግርን ተቋቁሞ የስራውን ጫና ተቋቁሞ መኖር በጣም ይከብዳልና በኋላ ጤናው እያመመኝ ሲመጣ ለእኔ መኖር አይደለም የነበረውን ተማሪ እየቀነሰ እየተወ ሄደ። ተነስቼ አዲስ አበባ ነው ተነስቼ አዲስ አበባ ነው ሄጄ ተሰንብቼ ሲሄድ እዛ ደግሞ ይመለሳል። እዛ እያለ እንደዛ ሲሆንብኝ በቃ ምን መረቅኩኝ? ትቶ መምጣትን መረቅኩኝ። እሱ ሲመጡ ጉባኤው በተኖት ነው የመጡት ወይስ ለሌላ መምህር አስረክበው? የኔ የነበረው ሄዷል። ገና እየታመምኩ እያለ ነው ሄደው። የኖሩ 10 ተማሪዎች 5 ተማሪዎች ናቸው። እነሱ ያው ወደዚህ ስመጣ ተበትኗል። እዚህ እንደመጡ ቀጥታ ደብረ ጽጌ ቅዱስ ዑራኤል ነው የገቡት? ወልደ ነጎድጓድ ነበር የተጻፈው። እነሱ ዛሬ ነገ ሲሉ አቡነ ሳሙኤል ነበሩ ያን ጊዜ ሀገረ ስብከት እና ዛሬ ነገ ሲባል ወደ ወልደ ነጎድጓድ ዮሐንስ ተጻፈ። ደብዳቤውን ይዤ ሄጄ አስረከብኩኝ። ከመጋቢት 1 ጀምረህ ትጀምራለህ ስራ ተባልኩ። እስከዛ ግን እዛ ነበር የማገለግለው ዑራኤል። አንድ ቀን ሰልል እያገለገልኩኝ አለቃው አባ ገብረ ማርያም አጽብሃ ይባሉ ነበረ። እሳቸው እኚህ ሰውዬ ማስቀረት አለብን አሉ። ሲሏቸው እንትን አላምንም እንግዲህ ወደ አላምነውትም ደግሞ ካሉ ደግሞ አብሬ በራሴ መኪና ይዤ ሄጄ ሀገረ ስብከት ነው ጨርሰን እንመጣው አሉ። ቃል ገቡላቸው። ከዛ ወደ ነጎድጓድ የተባለው ወደ ዑራኤል ተቀይሮ እዛ ቤተክርስቲያን ሳልወጣ አገልግሎት ላይ እያለ ደብዳቤው መጣ። እሺ እንታ ዑራኤል አመት ለአመት ብዙ ቀለም ያለበት ሰፊ ቁመት ያለ ሰፊ አገልግሎት የሚሰጥበት ደብር ነውና እርስዎ ደግሞ ከ20 ዓመት በላይ አገልግለዋል። እስቲ የቅዱስ ዑራኤል አገልግሎት ምን ይመስላል? እዛ የነበሩት ቆይታስ ምን ይመስላል? አገልግሎቱ ዝም ቢሆን ሰፊ ነው። ከዚያ ያላነሰ ነው። ለምሳሌ 9 ማህሌት አለ። ከመዝሙረ 4 ወር ሌላ 9 ማህሌት አለ። በወር 9 ጊዜ ስቡ ይባላል። 9 ጊዜ ዕለተ ሰንበት አለ። ፍታት አለ። እስካሁን እኛ እየፈታን ነው። ለመምህራን ግን ፍታት የማይፈቱበት ቦታ አለ። መምህራን እኛ እስካሁን ወደ አስተምሮም የመደበን የለም። ያው ከፍታት ከሚፈቱት ጋር እየፈታን ወደ 20 ዓመት ሆነ። አሁን ሀገረ ስብከት የእምነት ትምህርት ጠናከር የሚል መመሪያ ስለወጣ አሁን እንግዲህ ለመጀመር እየሞከርን ነው። ግን እኔ እያስተማርኩ ነው። ዝም ቢሆን የ22 ዓመት አቶም የጠይቀኝን ቁጭ እያስተምራለሁ።
ከበዓታም ደግሞ ክረምት ሲሆን ያው ዝግ ስለሆነ እዛ ይመጡ ነበረ። እስካሁን አልፈታሁም ካስተምሮ ግን እንደዚህ ታዋቂነት ያለው ስራ ብዙ ተማሪ እንደዚህ ሰብስቤ አላስተማርኩም እንጂ ሳላስተምር ብዬ አላውቅም። ያው የእጅ ስራም አሁን ለምሳሌ እንደ ዜማው ወይ የታች ቤቱ አቋቋም ምስክሩ አንድ ቦታ ነው ያለው እና ይሄ የቤተ ማርያሙ ግን በተለያየ ቦታ ምስክሩም ይሰጣል እና እየተለያየ አንዱ በደንብ የእጅ ስራውን እያበዛው አንዱ ደግሞ እያሳነሰው በጎሮሮም በተለያየ ነገር እየተለየ ነው እና እስቲ ይሄን ነገር አንድ ለማድረግ ምን እየሆነ ያለው ምን እየተሰራ ነው ያለው? ማተምም በየቦታው ከሚሰጥ አንድ ቦታ ላይ ይሁን እንደ ጎንደሩ ተብሎ ያን ሁላ አንስተን ብዙ እየተነጋግረንበታል። ፈቃድም ወደሚመለከተው ይጠይቅ ተብሎ ደብዳቤ ጽፈናል። መጀመሪያ ቀረጻ ተብሎ ቀረጻም ተቀርጸናል። የጽጌ መዝሙር ወደ 5 ነው 6 መዝሙር ያንንም አድርገናል። አሁን የቆመው እዚህ ላይ ነው። ይህ አሁን ተጠናክሮ ወደፊት ከሄደ ልዩነቱም ይጠባል። ልዩነቱን አጥቦ ወደ አንድ ሊመጣ ለማድረግ ነው። እንግዲህ መሰናክል ካልገጠመው ይህ የተያዘው ዓላማ ቢቀጥል ልዩነትም የለም። የእንታ ቤተ ማርያም ኤልሻ መድኃኔዓለም ነበር የነበሩት እና አሁን ደግሞ ምስክሩ በተለያየ ቦታ ነው የሚሰጠው እና እንደ እርሶ አስተያየት እንደው የት ቢሆን ይሻላል ይላሉ? አዎ እንግዲህ በጋራ እንደተነጋገርነው እንደኔ ማስተያየት ሰው እዛው ቢሄድ ቦታው ድረስ ቢሄድ ሰው ኤልሻ መድኃኔዓለም ቢሆን ጥሩ ነው የምንለው። ምክንያቱም አሁን ሌላ ቦታ ቢሆን አንደኛ ከዛ ጋር የሚመሳሰልበትም ሂደት የተራራቀ ነው። ወዙም ምኑም እጀ ስራውን እንደፈለገ ግማሽ ወደ ቀኝ ወደ ግራ እንደገና ደግሞ ቄንጥ እናወጣለን እያሉ እናሳምራለን እያሉ ብዙ ብልሽት አለ። እዛ ቢሆን ግን እንደው ያምራል ያስጠላል ተብሎ ሳይሆን አለው የራሱ ህግ አለው። በዛ ህግ የሚመራ ነው እጀ ስራው። አሁን እኮ እጀ ስራ በቃ ምንም መጨበጫ መያዣም የሌለው ነገር ነው እና ኤልሻ መድኃኔዓለም ቢሆን ሰው ቢገኝ ባህሉ እጀ ስራው ሰዎች አንዳንድም ስላሉ ብቻ ብዙ ነገር አልጠፋም። አንዳንድ ነገር ስላለ ያንን እያጠናከሩ የሚሄዱበት መንገድ ስለሚኖራቸው እንደዛ ቢሆን ይሳካልን እና አንድ ቦታ ቢሆን በጣም ጥሩ ነው የምለው። እሳቸውን የሚተካ እሳቸውን የሚመስል ሰው አሉ ፈቃደኛ ከሆኑ። እስቲ ለምሳሌ ቢጠቅሱልን። ወደ ማርያም ያስተምር ዓይነ ስውሩ ምናልባት እጀ ስራው ዓይኑ ስለማያይ ዓይናቸው ስለማያይ እጀ ስራውን መስራት ላይችሉ ይችላሉ እንጂ ጎሮሮ ወዙ እንዳለ ነው። ምንም ነገር የጎደለ ነገር የለም። እዛው ቦታው ላይ እኮ ነበሩ። አሁን እነሱም ወደ አንድ ሰው ቀርተዋል። ይገርማቸዋል። እሳቸው ደግሞ የእንታ ቤተ ማርያም ጋር አንድ ቃላቸው ምን ወዙ አንድ እንደው ያሳስታሉ ማንኛቸው ናቸው እስከሚባል ድረስ አሁን እዛው ላይ አሉ። እስካሁን ግን ደክመዋል እሳቸው። የት ኤልሻ መድኃኔዓለም ያሉት? ኤልሻ መድኃኔዓለም እና አሁን ያንን አስመስሎ ይኖራል። መተካት ሙሉ ለሙሉ መተካት አይቻልም። እንደው ያው እና ፈቃደኝነት ነው። ፈቃደኝነት እንዴት ይኖራል? ማን አሁን እዛ ሄዶ የሚኖረው? ደመወዙንስ ከየት መጥቶ ነው ለሱ እንደ ሰውየው ፍላጎት የሚደረገው ብለን ስናስብ በጣም ይርቃል። በጣም ከብዳል። ቤተክርስቲያናችን ላይ አሁን ዜማ የቤተ ክህነቱ የአብነቱ ትምህርት ጥያቄ ምልክት ውስጥ እየገባ ነው ያለው። ሊቃውንቱም ቢሆን እንደ ድሮ በፍቅር እያገለገሉ አይደለም። 9 ሰዓት ደውሎ 10 ሰዓት ደውሎ ነው የሚሉት እንጂ ሰፋ ያለ ቁም እንዲቆም ብዙም ለሱም ትኩረት አያደርጉም። ቤተ ክህነቱም ደግሞ ለተማረ ሰው ብዙም ቦታ እየሰጠው አይደለምና በዚህ መሃል ትምህርቱ እየጠበበ ሊቃውንቱ ሞራላቸው እየወረደ እየመጣ ነውና ይህን ለማስተካከል ምን ማድረግ አለብን ብለው ያስባሉ? አንደኛ ከላይ ለመምህራኑ ለተማረው ሰው ቦታ ሰጥቶ እንደው ቢያንስ ሞራን እንኳን የሚጠብቅ ነገር አይሰራም። ከሰራ ይስራ ካልሰራ የሚል ካልሆነ የሚንጸባረቀው እንደው እንደዚህ እናድርግላቸው እንንከባከባቸው ተጎድተዋል ይደረግላቸው የሚል የለም። ስለ አገልግሎቱ ሁሉን አንድ ማድረግ አይቻልም። ተግተው የሚያገለግሉ አሉ። እዚህ ደግሞ ሁሉ ነገር የተሟላበት ገንዘቡ በቂ ደሞዝ ያለው ደግሞ ተኝቶ አድሮ ሲፈልገው ተነስቶ ወደ 8 ሰዓት 9 ሰዓት ለዛ ይሰራበት ቦታ አለ። እነዚህ ግን ዳር ያሉት ሰዎች
በጣም ነው ትጋታቸው። ምንም በሌላቸው ላይ ትጋታቸው ለየት ያለ ነው። እንዳልኳቸው የታላላቅ ቦታ ላይ ደግሞ ሁሉ ነገር ተሟልቶ መስራት ስንችል ዓላማ እስከ መዘንጋት ድረስ ለእግዚአብሔር ብለን እግዚአብሔር ጠቅመናል ብለን ባለማሰብ የምን ችግር ስለሚሰራበት ቦታ አለ። እዛው ላይ ደግሞ ተግተን ስራ ሲሉ ደግሞ ለምንድነው በዚህ ሰዓት እየተደወለ እንደዚህ እያደረገ እንደዚህ እየሆኑ እየተባሉ ደግሞ እነሱን ጫና ይደረግባቸዋል። የሚሰሩም አሉ ከዛ ውስጥ። አሁን ይሄንን ውስጡን ችግሩን ገብቶ ተቆጣጣሪ የለውም። አሁን እኮ ለምሳሌ 9 ሰዓት ሲደወል እንዴት ነው የተሰራው ስራ ብሎ ወደ መገምገም ኃላፊዎች መጥተው አያዩም። ምን ይሰራ እነዛ አጋፋሪ ምናምን ተብዬዎች እነሱ እንግዲህ የቅርብ አስተዳደር ተቆጣጣሪዎች የሚባሉት ናቸው። እነሱ ሲቀር ብቻ ዜሮ ማቅረብ ነው እንጂ እንተሰራ የቀረ የሳይባል ቀረ ባን ነገር የላቸው። እንደው ቁጥጥር ይደረግበት የተጠቀመውን የተበደለውን ለይቶ በማውጣት የተበደለውን ከዚያ እኩል የሚሆንበት መንገድ እየፈለጉ አንድ ነገር ለማስተካከል ስራ ቢሰራ ለምን አልተሰራም ብሎ የሚጠይቅ የለም። ስለዚህ አሁን ችግሩ ከላይ ነው ያለው። እነሱ እነዛን ሰዎች አድርገናል ነው የሚሉት። እነዛም ሲቀር ዜሮ ማቅረብ እንጂ ይህን ቀረ ይህን አልተባለም። አንዳንድ ቦታ ላይ ያሉትም የተማሩም አይደሉም። ዝም ብለው ስልጣኖች ይዘው የተቀመጡ ናቸው። ምንስ ሲባል አይባል ሴት ያውቁታል። ቁጥጥር ይደረግበት። እግዚአብሔር በራሱ ቋንቋ ቢመሰገን የሰውን ጉዳቱን የሚያይለት ተሳች ወረድ ብሎ ስራውንም ሰውንም የሚገመገም የሚያየው ሰው ቢኖር ሁሉም ነገር ይስተካከል ብዬ አስባለሁ። እሺ ያንተ ለመምህራን ውስጥ የሚያስተላልፉት መልእክት ካለ? ይህ መምህራን እንግዲህ አዲስ አበባ ያው ተማሪም የለ አስተማሪም የለ፣ ወረቀት ይዞ ወረቀት ተሸክሞ መኖር ነው። ምክንያቱም ትምህርት እንዳንድ ከልማቱ አንድ ነበረ። ያልተማረ ከሌለ ወደ ማነው ቤተክርስቲያን የሚከፍታት? እና የሚያስተማራ የለም። አሁን አንዳንድ ቦታ ካልሆነ በስተቀር አሁን አስተምሩ ብሎ የሚያስፈልገውን አድርጎ የሚያስተምራ ስለሌለ ማን ያስተምራል? እኔ የምለው ለእነሱ መክረው ያስተምሩ። በራሳቸውን ጥያቄ ቢሆን ወደሚመለከተው እያቀረቡ የለፉበት የደከሙበት ተቀብሮ ከሚቀር ወላድ መካን ከሚሆኑ ወላድ ሆነው ቤተክርስቲያን ተተኪ ቢያተርፉ ጥሩ ነው ከኔ ጀምሮ። ግን ይህን የሚያደርገው ሰው ደግሞ ያስፈልጋል ከላይ እዛ መሟላት ያለው ተሟልቶለት ቦታ ተሰጥቶት ጊዜና ሰዓትን ተሰጥቶት በዛ ሰዓት በዚያ ትምህርቱ የማስተማሩ ሂደት ቢቀጥል ጥሩ ነበር። እንደምታውቁት ነው። ማን ያድርገው? ይሄን ከግልጽ ከእንደተወዳን ጠቅላይ ቤት ተወልቷል የአብነት ይጠናከር ይባላል። ታች ወርዱ እና ከላይ ያሉትን ሰዎች ወደ ታች ወረድ ብለው እነዚህ የሚያስፈጽሙት አካላት እነሱ ተከታትለው እንዲያስፈጽሙ ይደረግ። ሁሉም ያስተምራል። ብዙ መምህራን አሉ አሁን አዲስ አበባ ውስጥ፣ ግን ቁጭ ብለው ነው ያሉት በታትፈች ሆነው። እሺ የመጨረሻ ቃለ እግዚአብሔር ይበሉልና እሺ ሃሌሉያ ሃሌሉያ ለአብን ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ ይቤልዎ ሕዝብ ለዮሐንስ እንተ ይመስል ዘአጥመቀ በማይ ወይቤሎሙ አስኩርሱ ስንኩተ ይቆቶ ሰዓት ገጹ ሰአሊ ለነ ማርያም ንጽሕት በድንግልና ንጽሕት በድንግልና
አልባቲ ሞትና ጸምር ጸዳ ናቁ ደመና ሶራፊ ወኪሩቤል ይኬልልዎ አብይ ዜማ ተሰማ በሰማይ ዘመላእክት ግናይ እንዘ የዐርግ ወልድ ዲበ መንበሩ ኩሎሙ መላእክት ትንሣኤሁ ዘመሩ በወርቅ ወበዕንቁ ወበከርከዴን ሰርጉት በስብሐት ወነገሥት ይትቀነዩ ለኪ ትስብእተ መንግሥቱ አንቲ መድኃኒቶሙ ለነገሥት ኃይላነ ጥበብ ክርስቶስ ጽንዐ ሃይማኖት ኢየሱስ አምዳ ወድህዳ በቤተ ክርስቲያን መስቀል እግዚአብሔር የሃበኒ ልሳነ ጥበብ ከመ አእምር ዘእነብብ ቃልህ ያጽምዕ እግዚኦ ክስስኒተ እግዚኦ ሕጋደ ቤተ ክርስቲያን ኩሉ ዘጌሰ ወመጽአ አብያየ ይጻሙ እስመ መፍቀሪተ ንግድ ወበከርከዴን ሰርጉት ሰርጉት በስብሐት ነገሥት ይትቀነዩ ለኪ
ረሲተ መንግሥቱ አንቲ መድኃኒቶሙ ለነገሥት። እሺ እንተ እጅግ አጥንትን የሚያለመልም ዜማን ያሰሙን ቃልዮት ያሰማልን። ውድ ተመልካቾቻችን የዛሬው መርሃ ግብራችን የሚመስል ነበር። ሳምንት በሌላ እንግዳ በሌላ ፕሮግራም እስክንገናኝ ድረስ ቸር ቆዩልን። ያሬድ ካህን